ሰላም ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ዛሬ ደግሞ ብቅ ብያለሁ እና እሱ ምንድነው እና ያለን እና ቤተሰቦች ለዚህ ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አባራታት ሆኔ እና ላይክ አትርሱ ነው የምላችሁ። እና አሁን የመጣሁት ወረቀ ዒነብ እንዴት አድርገን እንሰራ የሚል ነው። እና አብዛኛው ታውቃላችሁ እንዴት እንደሚሰራ፣ ግን ሁሉም ቤት አንድ አይደለም የሚሰራው ማለት ነው። እኔ ቤት የተለየ ነው፣ እናንተ ቤት የተለየ ነው እና ለዛ ነው እንጂ ታውቃላችሁ እንዴት እንደሚሰራ ማለት ነው። ይሄ ጅደር ሌላኛው ምንድነው የሚባለው? ደወልማ ነው የሚባለው። ደወልማና ወረቀ ዒነብ ምንድነው የሚለየው ማለት ደግሞ ያው አንድ ነው፣ ሐሸው አንድ ነው፣ ግን አታጻጽፉ ነው የተለየ። ከዛ ደግሞ ሽጉርቲ፣ ይሄ ነጭ የምታየው ሽጉርት ነው። ሽጉርት እሱ ምንድነው ሐሸው ነው የምትመሉ እንደ ወረቀ ዒነብ ማለት ነው። እና ሽጉርት ነጭ ማለት ነው። ከዛ ጠማጥም እሱን ሐሸው ነው የምትመሉ። ከዛ ደግሞ ወረጉ አታጻጽፉ የተለየ ነው። ወረቀ ዒነብ ረጅም ነው። እሱ ደግሞ እንደ ምንድነው የምላችሁ ብቻ አንድ ነው፣ ግን ትንሽ ነው የተለየ ከወረቀ ዒነብ ማለት ነው። የሌላኛው ጅደር ማለት ነው። ይሄ እኔ ያነሳሁት ያለሁት ደግሞ አሁን የምሰራው ወረቀ ዒነብ ነው። እና ቤተሰቦቼ የተለየ ነው ማለት ሁሉም ቤት አንድ አይደለም አሰራሩ ያላችሁ ምክንያት፣ እኔ ይሄ ወረቀ ዒነብ አሁን አይደለም የሰራሁት። አሁን ከፍሬዘር አውጥቼ ነው የምሰራው ያለሁት። ያያችሁ ነው አይስ ምናምን አለው ተልጅ ማለት ነው። እሱ እኔ ሰርቼ ፍሬዘር ነው የማስቀምጠው ማለት ነው። ከዛ እኔ የፈለጉት ጊዜ አስወጥቼ ወደ ሌላኛ ጅደር አድርጌ ነው የምሰራው ማለት ነው። አሁን ከሱ የቀነስኩ ወደ ሌላኛው ጅደር ነው ያደረኩት ያለሁት እና ለዛ ነው የተለየ ነው አሰራሩ ማለት። ሁሉም ቤት አንድ አይደለም ያልኩ ምክንያት ለዛ ነው እንጂ እናንተ ታውቃላችሁ አሰራራው የወረቀ ዒነብ ማለት ነው። እና የኔ አሰራር የእናንተ የተለየ ነው እና ለዛ ነው እንጂ ታውቃላችሁ እኮ። ግን ሁሉም ቤት አንድ አይደለም። ሌላው ቤት ምን መሰላችሁ? ሌላ ቤት ለጊዜው ሰርተህ ነው የምትሰራው ማለት ነው። ለጊዜው እኔ ቤት ግን እኔ እንጃ እንደዛ አይደለም። ሰርች 2-3 ጅደር ሰርች ፍሬዘር ነው የማስቀምጠው። ከዛ የፈለኩ ጊዜ አስወጥቼ ነው የምሰራው ማለት ነው። እና ቤተሰቦቼ ይሄኛው የምታዩ ጅደር ምንድነው የሚባለው? ደወልማ ይባላል። ደወልማ ማለት ለሐም ምናምን አለው ታች ጅደር ስጋ ምናምን አለው። ስጋ መሀል ላይ ማለት ነው ስጋ። ከዛ ላይ ደግሞ ያያችሁ ነው ትንሽ የተለየ ነው ከወረቀ ዒነብ እና ደወልማ ትንሽ የተለየ ነው። ደወልማ ማለት በሐሸው አንድ ነው፣ ግን ወረጉ አታጻጽፉ የተለየ ነው። ከዛ ደግሞ ስጋ ምናምን ይደረጋል ማለት ነው መሀል ላይ ማለት ነው። ይሄ አይታይም መሀል ላይ ስለሆነ አይታይም። ከዛ ደግሞ ነጭ ሽጉርት ያያችሁ ነው። እሱ ምንድነው የምትመለው? ሐሸው ነው የመላሁት ነጭ ሽጉርት ማለት ነው። ይሄኛው ደግሞ ወረቀ ዒነብ ነው። አሁን የምሰራው ወረቀ ዒነብ ነው። እና መጀመሪያ ላይ ታች ላይ ምንድነው ያደረጉት? ካሮትና በጣጥስ ነው ያደረጉት ታች ላይ። ከዛ ደግሞ ወረቀ ዒነብ፣ ከዛ ፎግ ላይ ደግሞ ጀዘርና ካሮትና በጣጥስ ነው ያደረኩት ያለሁት። እና ይሄ አሁን አይደለም የሰራሁት፣ ያያችሁ ነው። ከፍሬዘር ነው ያስወጣሁት።
እና ምን መሰላችሁ ሐሸው አሰራሩ እኔ እንጃ ትንሽ ቀርጬ አስቀምጬ ነበርኩ የምሰራው ጊዜ ማለት ነው። ይሄ ነው አሰራሩ፣ ይሄ ነው። ይሄ የወረቅ አይነት ነው አሰራሩ። ይሄ ምንድን ነው ያደረኩት? ሽጉርቲ፣ ኮዝብራ፣ በቁድኑስ፣ ጣማት፣ ሊሞን፣ ባህራት፣ ሊሞን፣ ኮመን ኮመን ምንድን ነው የሚባለው? ሌሞን ኮመን ቀመም ይሄ ነው። ሌሞን እና ኮመን ያደረግኩ ነው ቀመሙ ማለት ነው። ይሄ ደግሞ ያያችሁ የነበራችሁ ከሌላ ጅደር ቀንሼ ወደ ሌላ ጅደር ያደረኩት ይሄ ነው። ይሄ አሁን የማሰራ ነው ይሄ ማለት ነው። ሌላኛው ደግሞ ወደ ፍሬዘር ነው የምመልሰው። ይሄ ደግሞ ምንድነው ያደረጉት? ሞያ ማይ ምንድነው ባለው? ሞያ ነው ባለው። ዋተር ነው ባለው። ዋተር ነው ያደረኩት። መጀመሪያ ላይ ዋተር አድርገን እናጥበካለን ማለት ነው፣ እንሰራለን። ከዛ የምናድርገው ነገር አለ። ሱሱ ምንድን ነው የሚለው ደግሞ እንሰራለን አብረን ማለት ነው። ይሄ ደግሞ መጀመሪያ ላይ ምንድን ነው ባለው? ሞያ ጠፋኝ እኮ ሞያ ነው ባለው። ዋተር ሞያ በአረበኛ ነው፣ ዋተር ደግሞ በእንግሊዝኛ ነው። ያወቅኩ እኮ ነበርኩ። ውሃ ነው መጀመሪያ ላይ በውሃ ነው የምናጥበው። ከዛ ከበሰለ ሱስ የወረጋ አይነት ሱስ ነው የምናደርገው ማለት ነው። አሁን የከደንኩ ነው። ትንሽ ቆይቼ ደግሞ ምንድነው የምሰራው? ይሄ ሱስ የወረጋ አይነት ማለት ነው። ይሄ ነው መጀመሪያ ላይ ሌሞን ታድርጋላችሁ እስከሚበስል ወረቀ ኢነቡ ማለት ነው። በዛ ላይ እንጀሃዛለን ማለት ነው። ይሄ ሌሞን ነው ያደረኩት። ከዛ ብስሩማን ግን በአንድ እጅክ መቅረጽ በጣም ነው የሚቸግርክ። አሁን ማን ነው የሚከፍትልኝ? ምን ነው የሚከፍትልኝ? ይሄ ብብስሩማን ማለት ነው። መክፈት እምቢ ያለኝ ነው። በአንድ እጄ የቆረጽኩ ነው፣ በአንድ እጄ ደግሞ የከፈትኩ ነው። እስኪ ላስቀምጠው ትንሽና ንክፈተው። ኦኬ አሁን ከፈትኩት ማለት ነው። ይሄ ምን ይባላል? ብብስሩማንና ሌሞን ነው ያደረኩት። ብብስሩማን እና ሌሞን። ከዛ ምንድነው የምናድርገው? ግን በጣም ነው የሚያስቸግርክ በአንድ እጅግ። ይሄ ምንድነው የሚባለው? ተምር ህንድ ይባላል በአረበኛ ማለት ነው። በሀገራችን አላውቅም ምን እንደምባል። እና ተምር ህንድና ብብስሩማን ሌሞን ነው ያደረኩት። ኦኬ አይ ሀዲ እድካስ በአንድ እጅ መስራት አይቻልም። ኦሆ ስኳር ደግሞ ብዛሁ ተሆነ ወይኔ። ከዛ ስኳር አደረኩት። ከዛ ደግሞ ጨው ማለት ነው። ከዛ ምንድነው ያድርገው? ዘይት ያያችሁ ነው። ሱስ የወረጋ ነው ማለት ነው። አብዛኛው ታውቃላችሁ። ኦኬ
ዘይት ያደረኩ ከዛ ላማሳስለ ነው ትንሽ። አዎ ይሄ ደግሞ ግዴታ ማውጣት አለብኝ ይሄ ማለት ነው። ምክንያቱ ኦኬ ይሄ ደግሞ በሰለ። ይሄ ወረጋይና በሰለ ማለት ነው። ይሄ አሁን እሱ ላይ ነው የማድርገው ማለት ነው። ወረጋይና ጨረሰ በሰለ። ከዛ እሱ ነው የማድርገው። ኦኬ አሁን ያደረኩ ነው ግን እንዳይመላኝ ነው። ምክንያቱም ከመላኝ ይፈሳል ማለት ነው። ከዛ ምንድነው የምናድርገው? ሰሃን ማለት ነው። አሁን ከድኔ አስቀምጣለሁ ማለት ነው እስከሚመስል ማለት ነው። አሁን ደግሞ በሰለ ማለት ነው። እና አሁን ትኩስ ነው። ትንሽ መብረድ አለብን ማለት ነው። እንዳየነድደና ጠፋኝ ከማርኛ ትኩስ ነው ማለት ነው። አሁን ደግሞ ትንሽ መብረድ አለባችሁ። አሁን ምንድነው ልደፋው ነው ማለት ነው ወደ ሰሃን። ግን በጣም ትኩስ ነው እና አሁን የደፋሁት ነው ማለት ነው። ግን ትኩስ ነው። እንደዛ አልቻልኩም። በጣም ሞቅ ነው። ሐር ነው ማለት ነው። አልቻልኩም። እና አሁን ሊያነሳ ነው ብረት ድስቱ ማለት ነው። ኦኬ ግን በጣም ሐር ነው። ያያችሁ ነው። እና አሁን ወደ ሌላ ሳህን አድርጌ እንደዚህ አድርጌ ነው የሰራሁት ማለት ነው። እና የስተካከልኩ ነው ሌላኛው ሳህን አድርጌ የስተካከልኩ ነው። እና ወረጋይንም የምትወዱ ሰዎች አላችሁ። እኔ መጀመሪያ ላይ ማለት ነው ምንድነው ይሄ ምናምን ያልኩ ነበር፣ ግን ከዛ ትንሽ የለመድኩ ነው። ከዛ የወደድኩ ነው የሄድኩ ማለት ነው እንጂ መጀመሪያ ላይ ይሄስ ለምንድነው የምበለው ይሄስ ይበላል ምናምን ያልኩ ነበርኩ። ከዛ ስትለምደው ግን በጣም ትወዳላችሁ ስትለምዱ ትወዳላችሁ ማለት ነው። እና ያስተካከልኩ ነው ቤተሰቦች። ግን ቤተሰቦች እነዚህ ቪዲዮ የምትከታተሉ ማለት ነው ቪዲዮ በሙሉ ቤተሰቦቼ ፕሊስ። ከዛ ደግሞ ላይክ አትርሱ ነው የምላችሁ። ይሄ ጨረስኩ፣ አስተካከልኩ። ይሄ ይመስላል ወረቅ ዒነባችን የኛ አሰራር ማለት ነው። እና ቤተሰቦቼ ስለነበረን ቆይታ እናመሰግናለን። እና ይሄ ይመስላል የእኔ አሰራር ማለት ነው። እና ስለምትከታተሉን እናመሰግናለን። እንዳልካችሁ ላይክ
ሼር፣ ሰብስክራይብ አድርጉ ነው የምላችሁ። እና የበላሁት ነው ትንሽ ማለት ነው የበላሁት ነው ነው ብሎ ከኔ ጋር ማለት ነው። እና ቤተሰቦች የነበረን ቆይታ ይሄ ይመስላል። ስለነበረን ቆይታ እናመሰግናለን። ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አባራታችሁን ነው የምላችሁ እና ባይ ቤተሰቦች።